ሰላም ሰላም ውድ ዩቲዩብ ተከታዮቼ እንደምን አረፈዳችሁ። እኔ በጣም ደህና ነኝ። ያው እንደምታውቁት ከትንሽ ጊዜ በፊት ከሳምንት በፊት ኢንተርሊንክ የራሱ የሆነ ዋሌት አምጥቶ ነበር እና ያው እንደምናስበው ያው እነሱም እንዳሉት ከሆነ ያው ከአንድ ወር ከሁለት ወር በኋላ ምናምን ሊስት እንደሚሆን የሆኑ መረጃዎች እየወጡ ነው ያሉት እና ዛሬ ስለሱ አዲስና የሆነ ጥብቅ የሆነ መረጃ ይዤላችሁ መጥቻለሁ። ምርጥና ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። እሱ ምንድነው ካላችሁኝ እዚህ ጋር እንደምታዩት ቬሪፋይድ አይቲኤልጂ ለማግኘት ቬሪፋይድ አይቲኤልጂ ያው ገና ፕሮሰስ ላይ ናቸው። ቬሪፋይንግ ኢን ፕሮግሬስ ምናምን ነው የሚለው። እዚህ ጋር ደግሞ ቼክ ሂር ምናምን ስትሉት ይቅርታ እዚህ ጋር ቼክ ምናምን ስትሉት ወደ አሁን እኔ እንደምታዩት ወደ 1.2 ኤችሲኤስ ምናምን ያለኝ እና ወደ 1.2 ኤችሲኤስ ነው ያለኝ እና ይሄ ምንድነው ካላችሁኝ ይሄ ለምንድነው የሚጠቅመው የምናገኘውን የአይቲኤልጂ ቶከን መጠን የሚያበዛልንና ወይም ደግሞ ብዙ እንድናገኝ የሚረዳን ነው። ሶ ይሄን ነገር እንዴት ማብዛት እንችላለን ካላችሁኝ እሱን አሳያችኋለሁ። ተከታተሉኝ። እዚህ ጋር እሱን እንዴት ነው የምናገኘው ካላችሁኝ ደግሞ አቤት የለም ዛሬ አሁን በጣም ይቅርታ ስራ ላይ ሆኜ ነው ይሄንን ቪዲዮ የምሰራላችሁና በመሃል ያቋረጥባችሁ ነው። በጣም ይቅርታ። እሱን ኤችሲኤስን እንዴት ነው የምናገኘው ካላችሁኝ ደግሞ ቀጥታ ወደዚች ወደ ወርሊድ ምልክት እንገባለን እና እንዴት ነው የምናገኘው ቀጥታ ወደዚህ ወደ ዋሌት ምናምን እንገባና ወደ ዋሌት እንገባለን። ያው ኤችሲኤስን ወይም ደግሞ ቬሪፋይድ የሆነ አይቲኤልጂን ለማግኘት የምንከተላቸው መንገዶች አሉ። አንደኛ ሰውን ኢንቫይት በማድረግ በራሳችሁ ኮድ በራሳችሁ ኢንቫይቴሽን ሊንክ ሰውን መጋበዝ በቃ በሰፈር ላይ ምናምን ከጓደኞቻችሁ ጋር ሼር መደራረግ እና እንዲገቡላችሁ ማድረግ ፍላጎት ያሌላቸው ጓደኞች ምናምን ሊኖራችሁ ይችላል። በእርግጥ ይታወቃል። ከሆነ ጊዜ በኋላ እንደዚህ በኦንላይን ስራ ምናምን ብዙ ሰው እምነት አጥቷል እና ደግሞ እንዴት ነው የምናገኘው ካላችሁ ስዋፕ በማድረግ እና ፊውቸር ትሬድ በመግባት ነው። ፊውቸር ትሬድ እንዴት ነው የምንገባ ካላችሁ ከሆነ ዋሌታችሁ ላይ ወይም ደግሞ ከሆነ ኤክስቼንጃችሁ ላይ እዚህ በቃ በዩኤስዲቲ ምናምን እዚህ ላይ ምናምን ታስገባላችሁ እና እሱን ዩኤስዲቲ እዚህ ላይ ካስገባችሁ ዩኤስዲቲያችሁን ወደ ቢኤንቢ ወደ ኢቴሪየም ወደ ፈለጋችሁት ቶከን ወደ ፈለጋችሁት ነገር ስዋፕ በማድረግና ፊውቸር ትሬድ እንትን በማለት ነው ይቀላችኋል ብዬ የማስበው ደግሞ ስዋፕ በማድረግ ነው። ስዋፕ እንዴት ነው የምናደርገው ካላችሁ እዚህ ጋር ስዋፕ እና ፊውቸር ትሬድ የሚል አለ። ስዋፕ እና ፊውቸር ትሬድ የሚለው አለ። ስለዚህ አሪፍ ኤችሲኤስ የሚለውን የምሰጣችሁ በስዋፕ ነው ይመስለኛል እና ሶ እንዴት ነው እዚህ ጋር ለምሳሌ እኔ አሁን ዩኤስዲቲ አለኝ እንበል ያው በእርግጥ የለኝም ለምሳሌ ያህል ነው። እዚህ ጋር እንደምታዩት ኢተሪየም ነው ያው በዚህ ጋር ዩኤስዲቲ አለኝ እንበልና ዩኤስዲቲ ላይ ላድርግና እዚህ ጋር ደግሞ ቢኤንቢ ከዛ እዚህ ጋር ዩኤስዲቲ ቢኖራችሁ ማክስ ትሉታላችሁ እዚህ ጋር ሙሉም ማድረግ ከፈለጋችሁ ማለት ነው። ወይም ደግሞ ቆርጣችሁ ወይም በ5 ዩኤስዲቲም ልታደርጉ ትችላላችሁ። በ10ም የቻላችሁትን እዚህ ጋር ያስገባችሁ እዚህ ጋር ስዋፕ ማድረግ ነው። ምንድነው እዚህ ጋር ኖ አቬለብል ምናምን የሚለው አሁን ዩኤስዲቲ ስላልለኝ ነው። ብኖረኝ ያሳየልኛል። እዚህ ጋር ደግሞ ስዋፕ እያደረጋችሁ መልሳችሁ ደጋግማችሁ ስዋፕ እያደረጋችሁ በሳምንት ውስጥ ወይ 1-2 ጊዜ ራሱ ብታደርጉ በወር 4 ጊዜ ብታደርጉ አሪፍ ቬሪፋይድ የሆነ አይቲኤልጂ የምታገኙበት መንገድ አንደኛው ይሄ ነው እና ደግሞ ምንድነው ሌላኛው መንገድ ደግሞ እንደምናውቀው እዚህ ውስጥ እንደምታውቁት
ሌላኛው መንገድ እንትን የምናገኝበት እኔ አሁን በእርግጥ 3 ሰው ጋብዣለሁ፣ ግን ሶስቱም በደንብ እንትን እያሉ አይደለም። ያው እንደምታዩት ነው። ያው 2 ብቻ ነው እንትን ያደረጉት። ያው እዚህ ጋር 2 ሰው ብቻ ስላለ ያው ብዙም ሰው አላስገባውም፣ ሰው አልጋበዝኩም። ምክንያቱም እንደምታውቁት አዛ ነው። ያው ያያችሁት ነው። ሶ እዚህ ጋር ምን ታደርጋላችሁ ላሳያችሁ። እቺን የራሳችሁን ኮድ ትወስዱና የራሳችሁን ኢንቫይቴሽን ኮድ ምናምን ትወስዱታላችሁ። እዚህ ጋር ሰርች ታደርጋላችሁ። ለምሳሌ እዚህ ጋር እኔ አሁን የራሴን ላስገባና እዚህ ጋር እንደዚህ አድርጌ ለሰው ሼር አደርጋለሁ። ያው ስላለሁበት ስለጋበዝኩኝ ነው፣ ለሰው ስለጋበዝኩ ቫሊድ ይለኛል። ብቻ እንደዚህ ያደርጋችሁ ለሰው ምናምን ትጋብዛላችሁ። ሰው እየጋበዛችሁ ነው በዚህ መንገድ የምታገኙት። እና በተጨማሪ ደግሞ እዚህ ጋር ጌም በመጫወት ይሄንን መሰብሰብ ትችላላችሁ። ይሄንን መሰብሰብ የምትችሉት እዚህ ጋር ጌም በመጫወት ነው። እነዚህን ጌሞች በመጫወት እነዚህን ጌሞች በመጫወት እኔ አሁን ጌም ብዙም መጫወት አይመቸኝም። ያው በየ4 ሰዓቱ እየገባው ክሌም በማድረግ ነው እቺን 32000 የሰበሰብኩትኝና ያው ስዋፕ ማድረግ አይቀርም፣ ስዋፕ አደርጋለሁ እያልኩ እያሰብኩኝ ነው። እናንተም እንደዚህ ሼር እየተደራረጋችሁ ይሄ መረጃ ከተመቻችሁ ላይክ እና ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። አመሰግናለሁ።